አረብ ሀገር ለምትኖሩ ኢትዮጵያን ጥብቅ መልእክት ተላልፏል። አሁን በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። እጅግ በጣም አሜሪካ አብዝታ የምትፈራትና የምትንቀጠቀጥላት ሰሜን ኮሪያ ላይ በኢራን ላይ አንዳች ጦርነት የሚከፈት ከሆነ በቀጥታ ተሳትፎ አድርጋለሁ ስትል አሜሪካ ላይ ከድጡ ወደ ዋጡ። እባካችሁ ይህን ቪዲዮ ሼር በማድረግ ይተባበሩ። በአረብ ሀገር የምትኖሩ ኢትዮጵያን በተቻለ መጠን ከቤት ባለመውጣት ራሳችሁን እንድትጠብቁ ሲሉ በርካቶች መልእክት እያስተላለፉ ይገኛሉ። ኢራን በአረብ አገራት ላይ በኩዌት በባህሬንና በዱባይ እጅግ መጠነ ሰፊ የሆኑ ጥቃቶችን እየፈጸመች ስለሆነ እባካችሁ ኢትዮጵያን በመደዋወልም ሆነ እርስ በርስ በመነጋገር ጥቃት በሚፈጸምባቸው ኤሪያዎች በመውጣት ከቤት ራሳችሁን በመደበቅ እንድትጠብቁ ሲሉ በርካቶች ውስጥ መስመር በርካታ መልእክት እየደረሰን ነው። በርካታ ኢትዮጵያኖችም ስጋት ላይ እንደሆኑ ሰምተናል። እባካችሁ በባህሬን በኩዌት ሳውዲ አረቢያ እንዲሁም በዱባይ የምትኖሩ ኢትዮጵያውያን እባካችሁ ራሳችሁን ከኢራን ጥቃት እንድትጠብቁ እየተባለ ይገኛል። ኢራን መጠነ ሰፊ በሆነ ሁኔታ በእነዚህ በአረብ አገራት ላይ እጅግ ከፍተኛ የሆኑ ጥቃቶችን እየፈጸመች ስለሆነ እባካችሁ ኢትዮጵያውያን ራሳችሁን እንድትጠብቁ ሲሉ መልእክቶች በውስጥ መስመር በርካታ መልእክቶች እየደረሱን ነው። ኢትዮጵያውያኖችም እባካችሁ ራሳችሁን ጠብቁ። እጅግ አሳሳቢ ነው። የጦርነቱ ዳፋ ለኢትዮጵያውያንም ተርፏል። እስኪ ሁላችሁም ወገኖቻችን ፈጣሪ እንዲጠብቃቸው ጸሎት አድርጉላቸው። የጦርነቱ ነበልባል ድንበል ተሻግሮ አሁን ደግሞ የኢትዮጵያውያንን ቤት ደጃፍ እያንኳኳ ይገኛል። የመካከለኛው ምስራቅ ሰማይ በሚሳኤልና በባሩድ ጭስ ሲታፈን በሺዎች የሚቆጠሩ ኢትዮጵያውያን ወገኖቻችን በከፍተኛ ስጋትና ጭንቀት ውስጥ ወድቀዋል። ጦርነቱ በእስራኤልና በኢራን መካከል ቢቀሰቀስም ዳፋው ግን ቀጠናውን በሙሉ አዳርሶታል። ከእስራኤል ምድር እስከ ቴህራን፣ ከተባበሩት አረብ ኤምሬትስ እስከ ዮርዳኖስ፣ ከኳታርና ባህሬን እስከ ኩዌት ድረስ የሚኖሩ ኢትዮጵያውያን ወዴት እንሸሻለን በሚል በከፍተኛ ውጥረት ላይ ይገኛሉ። በሰው ሀገር ባይተዋር ሆነው ለቤተሰቦቻቸው ኑሮ የሚለፉት ወገኖቻችን ዛሬ የጥይት ድምፅና የሚሳኤል ጩኸት ስጋታቸው ሆኗል። በስደት ያሉ ወገኖቻችን ፈጣሪ ይጠብቅልን እያልኩኝ በአዳዲስ መረጃዎች እመለሳለሁ። ፎሎ እያደረጋችሁ